ካንሰርን ፕሪቨንት ማድረግ ይቻላል? እስኪ እንመልከት። እንግዲህ WHO እንደሚያስቀምጠው ከሆነ ከ30 እስከ 50% የሚሆኑትን የካንሰር ኦከረንሶች ሞዲፋያብል የሆኑ ከካንሰሩ ጋር የተገናኙ ሪስኮችን ብንቀንስ ፕሪቨንት ልናደርግ እንደምንችል ያስቀምጣል። እንግዲህ ካንሰርን ስንመለከት ብዙዎቹ ካንሰሮች መልቲ ፋክቶሪያል ናቸው። ብዙ ፋክተሮች አሉ ተደማምረው ካንሰሩ እንዲከሰት የሚያደርጉ። አንድ ሲንግል ፋክተር ብቻ ማውጣት ይከብዳል። ነገር ግን ሊቀየሩ የሚችሉ ፋክተሮች ደግሞ አሉ ብዙውን ጊዜ። እስኪ እነዚህ እንመልከት። በአጠቃላይ እነዚህ ፋክተሮች ከላይፍ ስታይላችን ጋር የተገናኙ ፋክተሮች፣ አካባቢያዊ ፋክተሮች፣ ከዛም ባለፈም ደግሞ በተለይ የክትባት ጉዳይ ይነሳል። ላይፍ ስታይል በተመለከተ ያለው ሀሳብ በተለይ ላይፍ ስታይላችን ጤናማ፣ አንደኛ ከካንሰር ጋር የሚገናኘው ነገር ስሞኪንግ ነው ወይም ማጨስ ነው። ማጨስ ከብዙ አይነት የካንሰር በሽታዎች ጋር ይገናኛል። የሳምባ ካንሰር፣ የብላደር ወይም የሽንት ቱቦ ካንሰር፣ ከዛም ባለፈ ደግሞ ሌሎች ዘርፈ ብዙ የካንሰር አይነቶችን መዘርዘር ይቻላል። ሁለተኛ ጤናማ የሆነ ክብደት፣ አካል ብቃት እንቅስቃሴን ማንሳት እንችላለን። በጣም ወሳኝ ሚና አላቸው ለአጠቃላይ ጤናችን ብቻም ሳይሆን ካንሰርን ኦከረንስን ሬዲዩስ ከማድረግ አንጻር ጤናማ የሆነ ክብደትን አስዩም ማድረግ ትልቅ ቫልዩ አለው። ሌላው ጤናማ የሆነ አመጋገብ፣ በተለይ እጽዋት ተኮር የሆነ አመጋገብ ትልቅ ቦታ አለው። በተለይ ፕሮሰስድ የሆኑ ምግቦችንና ፕሮሰስድ የሆኑ የስጋ ምርቶችን አጠቃላይ መቀነስ፣ ከዚያም ባለፈም ደግሞ ቀይ ስጋን በተወሰነ መልኩ መቀነስ አጠቃላይ ካንሰር ሪስክን ይቀንሳል። ከዚህ ውጭ እንግዲህ ያለው ነገር የአልኮል ጉዳይ ነው። አልኮል ከተለያዩ አይነት የካንሰር በሽታዎች ጋር ይገናኛል። የጉበት ካንሰርን ማንሳት ይቻላል። ሌሎችም የካንሰር አይነቶችን ማንሳት ይቻላል። ሌላው ከዚህ ውጭ ያለው እንግዲህ ኢንፌክሽኖች ናቸው። የተለያዩ አይነት ኢንፌክሽኖች ከካንሰር ኦከረንስ ጋር ይገናኛሉ። በተለይ የሁመን ፓፒሎማ ቫይረስ የሚባለው ቫይረስ ከተለያዩ በተለይ ከሰርቫይክል ወይም ደግሞ የማህፀን ጫፍ ካንሰር ጋር ይገናኛል። ለዚህ የሚሆን ቫክሲን አለ። ከዚያም ባለፈም ሄፓታይተስ ቢ ቫይረስ የሚባል አለ። የጉበትን የሚያጠቃ ቫይረስ ነው። ለዚህም የሚሆን ክትባት አለ። እነዚህ ሁለቱ ቫይረሶች ከካንሰር ጋር በጣም ይገናኛሉ። ሌሎች ባክቴሪያ፣ ሄሊኮባክተር ፓይሎሪ የሚባል የጨጓራ ባክቴሪያ አለ። አንዳንድ ሰዎች ላይ የጨጓራ ካንሰር እንዲከሰት ያደርጋል። ቫክሲኔሽን በተለይ ለነዚህ በሚደረግበት ጊዜ በተለይ ለኤችፒቪ እና ለሄፓታይተስ ቫይረስ ከነሱ ጋር የተያዙ የካንሰር ሪስኮች በጣም ይቀንሳሉ። ሌላው እንግዲህ ካንሰርን ፕሪቨንት ከማድረግ አንጻር በጣም ኮመን የሆኑ የካንሰር አይነቶች ላይ በተለይ የብረስት ካንሰር፣ የሰርቫይካል ካንሰር ወይም የማህፀን ጫፍ በር ካንሰር፣ ኮሎሬክታል ካንሰር፣ እነዚህ የካንሰር አይነቶች ቅድመ ምርመራ ይደረጋል። ቅድመ ምርመራ ምልክቶች ሳይኖሩ ካንሰር ኤርሊ ስቴጅ እንዳለ ምናልባትም ቼክ የሚደረግበት ምርመራዎች ናቸው። ዋና ዓላማቸው ኤርሊ ያለውን ነገር ዲያግኖስ ማድረግ ነው፣ ምልክቶች በሌሉበት። እነዚህ በተወሰነ እድሜ ላይ የሚደረጉ የምርመራ አይነቶች ናቸው። እነዚህን ማድረግ የካንሰር ኦከረንስ ሪስክ እንዲቀንስ ያደርጋል። ስለዚህ ላይፍ ስታይላችንን በማስተካከል ከዚያም ባለፈም ደግሞ አስፈላጊውን ክትባቶችን በመውሰድ በተጨማሪም ቅድመ ምርመራን በማድረግ የካንሰር ሪስክን መቀነስ ይቻላል። ይሄ ሲባል ሁሉንም የካንሰር ኮዞች በእነዚህ ነገሮች ብቻ እናስተካክላለን ማለት አይደለም። ምክንያቱም ቤተሰባዊ ሁኔታዎች አሉ። ከዚያም ባለፈም ደግሞ ረንደምሊ የሚከሰቱ ሁኔታዎችም ደግሞ አሉ፣ ረንደም ሚውቴሽንስ የሚባሉ። ነገር ግን ዋናዎቹን እነዚህን የካንሰር ኮዞች በተወሰነ መልኩ መቀነስ ይቻላል። መልካም ሻ አድርጉ።